የአርሰናል ተጫዋቾችና የቡድኑ አባላት ትላንትና ምሽት በማንቸስተር ሲቲ በካራቦ ካፕ ከተሸነፉ በኋላ አንገታቸውን ደፍተው ማንቸስተር ሲቲዎች ሜዳሊያቸውን፣ ዋንጫቸውንና ሌሎች ሽልማቶችንም ሲረከቡ በአይናቸው ለማየት ተገደዋል። እጃቸውን ወገባቸው ላይ አድርገው በባዶነት ስሜት የአርሰናል ተጫዋቾች በጥልቅ ትካዜ ውስጥ ተውጠው ታይተዋል። አንዳንዴ ይህ ግድ ነው። ይህንን መራር ስሜት አርሰናሎች ማሳለፍ ይጠበቅባቸዋል። በስፖርቱ ዓለም አንዱና ትልቁ ትምህርት ይኸው ነው። ሽንፈትን በጸጋ መቀበል፣ ህመሙ እንዲሰማቸው ማድረግ፣ ይህንን ህመም ቀጣዩን ድል ለማምጣትና ይህ ስሜት ዳግም እንዳይፈጠር ጠንክሮ ለመስራት እንደ ስንቅ ሊጠቀሙበት የአርሰናል ተጫዋቾች የግድ ይላቸዋል። አርሰናሎች በዚህ ዓመት ለ4 ዋንጫዎች ይጫወቱ ነበር። ኳድራፕልን የማሳካትም ህልም ነበራቸው። ነገር ግን ትላንትና በማንቸስተር ሲቲ ተሸንፈው የኳድራፕል ህልማቸው ሳይሳካ ቀርቷል። ነገር ግን አርሰናሎች ከዚህ በኋላ ለ3 ዋንጫዎች መጫወታቸውን ይቀጥላሉ። ከትላንትናው ሽንፈት በኋላ በቀጣይ የአርሰናሎች ብቃት ምን ሊመስል ይችላል? የደጋፊዎቹ ስሜት ከዚህ በኋላ ምን መምሰል አለበት? አርሰናሎችስ ዳግም ጥንካሬያቸውን አግኝተው በተፎካካሪነታቸው ይቀጥሉ ይሆን? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከእኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲደርሰው ቪዲዮውን ስትጀምሩ ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አድርጋለሁ። ፈጣሪ ፈቅዶ በዚህኛው ፕሮግራማችን ላይ ዛሬም ከእናንተ ጋር ተገናኘን። ትላንትና ምሽት እንግዲህ ጨዋታው ከተጠናቀቀ በኋላ በቀጥታ ስርጭት ሰፋ ያለ ሀሳባችንን በጨዋታው ትንታኔ ዙሪያ ወደ እናንተ አድርሰን ነበረ እና ግን ትላንትና ቃል በገባሁላችሁ መሰረት ከትላንትናው ጨዋታ በኋላ በተለይም ደግሞ ከአርሰናሎች ጋር ተያይዞ ምን አይነት ስሜት ላይ ነበሩ እና ደግሞ አርሰናሎች ከዚህ በኋላ በምን አይነት መንገድ መቀጠል ይጠበቅባቸዋል የሚለውን ነገር እንመለከታለን ብያችሁ ነበረ። ይኸው ዛሬ ጠዋት እንግዲህ ይህንን ፕሮግራም ለእናንተ ይዤላችሁ መጥቻለሁ ማለት ነው። እንግዲህ ያው የትላንትናው ጨዋታ በተለይም ደግሞ ለአርሰናል ደጋፊዎች መጀመሪያ ላይ ከጠበቁት አንጻር ያልጠበቁት ነገር የተፈጸመበት፣ ያው ማሸነፍ በእግር ኳስ የተለመደና የሚጠበቅ ነገር ነው። ነገር ግን አርሰናሎች ደግሞ በግብ ጠባቂ ስህተት መሸነፋቸው ያ 2011 በካርሊንግ ካፕ ወይም ደግሞ በሊግ ካፕ በግብ ጠባቂ ስህተት ከተሸነፉ በኋላ በሊግ ካፕ አሁንም ተመሳሳይ አይነት ነገር ከ15 ዓመት በኋላ መፈጠሩ እና ደግሞ የካራቦ ካፕ ወይ ደግሞ የሊግ ካፕ እርግማኑ አሁንም መቀጠሉ በአርሰናል በኩል የአርሰናል ደጋፊዎችን ልብ የሰበረ ነበረ። ትላንትና የአርሰናል ተጫዋቾች እዛው ሜዳ ውስጥ ሆነው የማንቸስተር ሲቲ ተጫዋቾች ዋንጫውን ሲያሸንፉ ሜዳሊያቸውን ሲቀበሉ ሰለብሬት ሲያደርጉ ሜዳ ውስጥ ሆነው ተመልክተው ነበረ እና አሁን ከዛ ሽንፈት በኋላ አርሰናሎች እንዴት እንደገና አገግመው ወደ አሸናፊነት መምጣት ይችላሉ፣ ወደ ዋንጫ ፉክክራቸውስ እንዴት ይመለሳሉ የሚለው ነው ትልቁ መሰረታዊ ጉዳይ መሆንም የሚጠበቅበት። ትላንትና በነበረኝ ፕሮግራም ላይ አንስቼዋለሁ። የአንድ ጨዋታ የፍጻሜ ጨዋታ ማለት ቀሪውን የውድድር ዘመን ወይ ደግሞ ዓመቱን ሙሉ ዲፋይን የሚያደርግ አይሆንም። አንድ የፍጻሜ ጨዋታ ምናልባትም ደግሞ የአንድ የፍጻሜ ጨዋታ ፐርፎርማንስ ብቻ ነው ቡድኖችን ሻምፒዮን እንዲሆኑ የሚያደርጋቸው። ለምሳሌ ትላንትና ማንቸስተር ሲቲ ጥሩ ተጫውቷል። አርሰናል ደግሞ በግብ ጠባቂ ስህተት በሌሎች ነገሮች ጥሩ አልነበረም። ማጥቃቱ ላይ ጥሩ አልነበረም አርሰናል። በዚህ ምክንያት ተሸንፏል። ግን ደግሞ ከዚህ በኋላ በሚመጡት ሳምንታት ላይ ደግሞ አርሰናሎች እንዴት ባለ መንገድ በተነሳሽነት በኢነርጂ መጫወት ይኖርባቸዋል የሚለው ነው ትልቁ ጥያቄ የሚሆነው። እንግዲህ አርሰናሎች ዘንድሮ ኳድራፕል ወይ ደግሞ የአራትዮሽ ዋንጫን ለማሳካት ከፍተኛ ህልም ነበራቸው። ኳድራፕልን በተመለከተ ለማሳካት የማይቻል አይነት ነው ባይባልም፣ ነገር ግን ደግሞ በአራቱም ውድድሮች ላይ በጣም በከፍተኛ ትኩረት ለመጫወትና በከፍተኛ ትኩረት ለመሳተፍ ያልተዛነፈ ትኩረትን ይፈልጋል። የተጫዋቾችን ያለመጎዳት በጣም ብዙ ነገሮችን ይፈልጋል። አርሰናሎች ኳድራፕልን አላሳኩም። ትላንትና እንግዲህ ከካራቦ ካፕ ዋንጫ ጋር ሳይገናኙ ቀርተዋል። ነገር ግን 3 ዋንጫዎች
ከፊት ለፊታቸው ይጠብቃቸዋል። የእንግሊዝ ፕሪሚየር ሊግን ለማንሳት በጣም ተቃርበዋል። 7 ጨዋታዎች ብቻ ነው የቀራቸው። በእጃቸው ነው ያለው 7ቱም ጨዋታ። በተለይ ደግሞ ከሚያደርጓቸው 7 ጨዋታዎች 4ቱን ወይ 5ቱን ካሸነፉ ማቴማቲካሊ ዋንጫውን ማንሳታቸውን ያረጋግጣሉ። ስፔሻሊ 4ቱን ጨዋታ አሸንፈው ኤታሃር ላይ ሄደው ቢችሉ አሸንፈው መምጣት፣ ካልቻሉ ግን አቻ ተለያይተው ደግሞ መምጣት ምናልባትም የፕሪሚየር ሊጉን ዋንጫ እንዲያሸንፉ የበለጠ እድል ይሰጣቸዋል። ለፕሪሚየር ሊጉ ዋንጫ የበለጠ እንዲቀርቡ ያደርጋቸዋል። ኤፍኤ ካፕ ሩብ ፍጻሜ ላይ ደርሰዋል። ከሳውዝሃምፕተን ጋር ልክ ከኢንተርናሽናል ብሬክ እንደተመለሱ የሚጫወቱ ይሆናል። ወደ ግማሽ ፍጻሜ ይደርሳሉ ተብሎ ይጠበቃል በቅድመ ግምት ደረጃ ከተመለከት ነው። ከዛ ደግሞ የቻምፒየንስ ሊግ ውድድር ሩብ ፍጻሜ ላይ ይገኛሉ። ከስፖርቲንግ ጋር ጨዋታቸውን የሚያከናውን ይሆናል። ስለዚህ አርሰናሎች እነዚህ ጨዋታዎች ላይ የበለጠ ትኩረት ማድረግ፣ ሌሎች ዋንጫዎች ላይ ትኩረት አድርጎ ለውጤታማነት መፋለም አንዱ የሚጠበቅባቸው ነገር ነው። ከአርቴታ የሚፈለገውም ነገር ተጫዋቾቹን በዚህ የስነ ልቦና ረገድ እንዲያነቃቃና ወደ አሸናፊነት ስነ ልቦና ተመልሰው እንዲመጡ ማድረግ ይሆናል ማለት ነው። ትላንትና እንደውም ጨዋታው ከተጠናቀቀ በኋላ የማንቸስተር ሲቲ ተጫዋች ፊል ፋደን አርሰናልን ካሸነፉበት ጨዋታቸው በኋላ በሰጠው አስተያየት አርሰናልን አሁንም መያዝ እንችላለን፣ ለፕሪሚየር ሊግ ዋንጫ ራሱ አርሰናልን መያዝ እንችላለን የሚል ተስፋ እንዲሰንቁ አድርጓቸዋል። ያው ማቴማቲካሊ ከተመለከታችሁት የፕሪሚየር ሊግ ዋንጫ ገና አላለቀም። ማቴማቲካሊ ስላችሁ በሂሳባዊ ስሌት ማለት ነው። የ9 ነጥብ ልዩነት በሁለቱ ቡድኖች መካከል አለ። ማንቸስተር ሲቲ 1 ቀሪ ጨዋታ ይቀረዋል። ያንን ቀሪ ጨዋታ ካሸነፈ 6 ነጥብ ልዩነት ይሆናል። ከዛ በኋላ እንግዲህ የሚያደርጓቸው ጨዋታዎች ይጠበቃሉ። ማንቸስተር ሲቲ 8 ጨዋታ ይቀረዋል ከነቀሪው ጨዋታ ማለት ነው። አርሰናል 7 ጨዋታ ይቀረዋል። ስለዚህ የበለጠ አርሰናል ለዛ ነገር የቀረበ የተጠጋም ቢሆን ነገር ግን ማንቸስተር ሲቲዎች ደግሞ ማቴማቲካሊ ስላላለቀ በሂሳባዊ ስሌት ደረጃ ስላልተጠናቀቀ አሁንም ዋንጫውን ለማንሳት ተስፋ እንደሚያደርጉ አርሰናልን ከኋላ መጥተው ለመያዝ እንደሚችሉ ነው ትላንትና ፊል ፋደን ጨዋታው ካለቀ በኋላ የተናገረው። ስለዚህ ለማንቸስተር ሲቲ ክፍተት መስጠት ወይ ደግሞ ለማንቸስተር ሲቲ ተጨማሪ እድል መስጠት እንደማይጠበቅባቸው፣ ማንቸስተር ሲቲ አሁንም እንደዚህ አይነት እድሎችን ካገኘ የተሻለ ነገር ሊያደርግ እንደሚችል አርሰናሎች በደንብ አውቀው ያንን ነገር በትኩረት መረዳት ይጠበቅባቸዋል ማለት ነው። ቅድም እንዳልኩት ቡድኖች ከሽንፈት በጣም ብዙ ነገሮችን ይማራሉ። ለምሳሌ አርሰናል ከ33 ዓመት በፊት የሊግ ካፕ ዋንጫን ሲያነሳ የቡድኑ የመጨረሻው አምበል የነበረው ቶኒ አዳምስ ነው እና ቶኒ አዳምስ አንድ ታዋቂ የሆነች አባባል አለችው፣ ከድል ይልቅ ከሽንፈት ብዙ ትማራለህ ይል ነበረ ከብዙ ዓመታት በፊት አሳዛኝ የፍጻሜ ሽንፈትን ካጋጠማቸው በኋላ እና ቶኒ አዳምስ ብዙ ዋንጫዎችን ከአርሰናል ጋር አብሮ ያሸነፈ ተጫዋች ስለሆነ እነዚህን ስሜቶች በደንብ የሚረዳ ሰው ነው። ይህ እንግዲህ አርሰናሎች ምንም የሚያጽናና ነገር ባልነበረው የትላንቱ ጨዋታ ማግስት ሊያስቡበት የሚገባ ጉዳይ ነው። ለምሳሌ በሁለተኛው አጋማሽ የነበረው ብቸኛ የሚጠቀስ ክስተት ቤን ዋይት ራያን ቸርኪ ኳሱን እንደዛ ሲያንጠባጥብ ሄዶ የገጨበት ፋውል የሰራበት አጋጣሚ ለብቻው ብዙ ነገር ይነግረናል። ትላንትና ማንቸስተር ሲቲዎች ጋር የነበረው ስሜት ጨዋታውን እንዴት አቅልለው ለመጫወት ሲሞክሩ እንደነበረ፣ አርሰናሎችን በስነ ልቦና ረገድ ዳሜጅ የማድረግ የመጉዳት አቅሙ በጣም ከፍተኛ ነው። ምክንያቱም ሁለት ትልልቅ ቡድኖች ፋይናል ጨዋታ ላይ የተጫወቱ በቀላሉ ራያን ቸርኪ እንደዛ ኳስ እያንጠባጠበ መመልከት ለአርሰናል ደጋፊዎችም ለአርሰናል ተጫዋቾችም በጣም እልህ ውስጥ የሚያስገባቸው ስሜት መሆኑ አይቀሬ ጉዳይ ሊሆን ይችላል እና አርቴታ ተጫዋቾቹ ይህንን ሽንፈት ከቡድኑ ከወቅታዊው አቋሙ አንጻር እንዴት ሊመለከቱት እንደሚገባ ተጠይቆ ነበር እና ሚዛናዊ እይታ ወይም ደግሞ ይሄ ባላንስድ የሚባለውን እይታ ትላንትና ተጠቅሟል። ይህንን ቁጭትና በውስጣችን ያለውን እሳት ተጠቅመን አብረን ካሳለፍናቸው ጊዜያት ሁሉ እጅግ አስደናቂ የሚባሉትን ቀጣይ 2 ወራት እናሳልፋለን ሲል ተደምጧል። ምናልባት በሐሳብ ደረጃ ሲገለጽ ቀለል ያለ ሊመስል ይችላል። ነገር ግን አርቴታ የተናገረው ትክክለኛውን ሐሳብ ነው። ከዚህ በኋላ ምላሽ የሚሰጡትና የሚያሰላስሉት ተጫዋቾቹ ብቻ አይደሉም። ምንም እንኳን ጨዋታውን የቀየረውን ትልቅ ስህተት የተሳሳተው የአርሰናል ሁለተኛው ተመራጭ ግብ ጠባቂ ኬፓ አሪዛባላሃ ቢሆንም አርቴታ እሱን ማሰለፉ እንደማይቆጨው ቢናገርም
አርቴታ ወደ ኋላ መለስ ብሎ የራሱን ውሳኔዎች መመልከቱ አይቀርም። ትላንትና ጨዋታው ካለቀ በኋላ በነበረኝ ትንታኔ ላይ እንደተናገርኩት አርቴታ ሲጠየቅ ከመጀመሪያው ጀምሮ ይዞን የመጣው ኬፓ ነው፣ ስለዚህ አሁን ፍጻሜ ላይ ስንደርስ ሌላ ግብ ጠባቂ ማሰለፍ እንደው ኢፍትሃዊ ነው የሚሆነው የሚል ሀሳብ ሲሰጥ ነበረ። ምናልባት በሆነ መንገድ ስትመለከቱት ናቹራሊ ብዙ አሰልጣኞች ራሱ ፔፕም ትላንትና ያደረገው ነገር ነው። ከመጀመሪያው ጀምሮ ለመጡት ግብ ጠባቂዎች እድል መስጠት፣ እንዲህ አይነት ነገሮችን የማድረግ ሁኔታዎችን ያሳያሉ። ነገር ግን ከእንዲህ አይነት ነገሮች በተጨማሪ በተለይ የኬፓ ስህተት መስራት አርቴታ ምንም እንኳን አደባባይ ላይ ወጥቶ እንደዛ ብሎ ቢናገርም ያው እንደምታውቁት ሁልጊዜ አርቴታ ተጫዋቾቹን ዲፌንድ የሚያደርግ ለመከላከል የሚሞክር አሰልጣኝ ነው። ተጫዋቾቹ እንኳን ቢያጠፉ እነዛን ተጫዋቾቹን ይከላከልላቸዋል ወይም ደግሞ ዲፌንድ ያደርጋቸዋል እንጂ አደባባይ ላይ ብዙ አውጥቶ ሲተቻቸው አትመለከቱም። እና ያን ነገር እንኳን ቢያደርግ ለቀጣዩ ግን ያንንም ውሳኔውን መለስ ብሎ እንደሚመለከተው ግልጽ ነው። እና ይሄን ያደረገው ደግሞ ፍትሐዊና የሚገባው ውሳኔ እንደሆነ በማመኑ እንጂ ውጤቱ ስላልተሳካ ሐሳቡን የሚቀይር አልነበረም። እና አርቴታ ወደፊት የምንወያይባቸው ብዙ ጉዳዮች ይኖራሉ ሲል ተደምጧል። አርሰናል እንግዲህ በተለይም ትላንት ከግብ ጠባቂው ጀምሮ እስከ ፊት መስመር ድረስ በዌምብሌ መድረክ ጥሩ እንቅስቃሴን አላሳየም። በአንድ ጨዋታ ግምገማ ረገድ ከተመለከት ነው ጨዋታውን ጥሩ ጀምረው ነበር። ወደ በኋላ ላይ ግን ወደ አካላዊ ፍልሚያዎች ተቀይሯል። አርሰናሎች ብዙ መሰረታዊ ነገሮች ላይ ጥሩ አልነበሩም። ኳስ ቅብብላቸው ይቆራረጥ ነበር። ልክ ጎሉ ከተቆጠረባቸው በኋላ ደግሞ የተከላካይ ክፍሉ በራስ መተማመን ሲወርድ ተመልክተናል። ከሁሉም በላይ ደግሞ ዋጋ የሚያስከፍሉ ስህተቶችን ትላንትና አይተናል። በተለይም ከረፍት መልስ ሲቲ ጨዋታውን ወደ ራሱ ለማዞር በፈጠራቸው ሁለት አጋጣሚዎች አርሰናልን አሸንፎ ወጥቷል። ሲቲዎች ከደቂቃ ደቂቃ የተሻሻሉ ሲመጡ በራስ መተማመናቸው ሲጨምር፣ አርሰናሎች ግን እየወረዱ ነበረ ሲመጡ የነበረው ከደቂቃ ደቂቃ። አርቴታ ራሱ በጊዜ በተለይ ደግሞ የሆኑ ተጫዋቾችን ደግሞ መቀየር ቢችል ኖሮ ሁለተኛው አጋማሽ እንደገባ፣ ለምሳሌ ትላንት ቡካዮ ሳካ ጥሩ አልነበረም። ያን ሁሉ ደቂቃ ሜዳ ላይ መቆየቱ ብዙም አመርቂ አልነበረም። ሊያንድሮ ትሮሳርድ እኔ በግሌ ትላንትና ጥሩ ፐርፎርማንስ አሳይቷል ብዬ አላስብም። ያን ሁሉ ደቂቃም መቆየት አልነበረበትም ሜዳ ውስጥ። ኦልሬዲ በኋላ ላይ መቀየሩ ካልቀረ እነ ጋብርኤል ሄሱስን ለምሳሌ እኮ ጥሩ ተጽዕኖ ፈጥረዋል። አሁን ጋብርኤል ሄሱስ ከገባ በኋላ በጣም ቆንጆ ኳስ ሞክሮ የግቡ ብረት ወይም ደግሞ የግቡ አግዳሚ የመለሰበት ኳስ ነበር። ካላፊዮሪ ሁለት ግሩም ኳሶችን ሞክሯል። ስለዚህ እነዚህን ተጫዋቾችን ካላፊዮሪን፣ ማርቲኔሊን፣ ጋብርኤል ሄሱስ ኢቨን ማድዌኬ ራሱ ከገባ በኋላ የተሻለ ኳስ ይዞ ለመጫወት ሲሞክር ነበር። እነ ማድዌኬን ኢቨን ማክስ ዳውማንንም ቀይሮ ማስገባት የተሻለ አማራጭ ሊሆን ይችል ነበር እና እነዚህ ሁሉ ነገሮች ብዙ ስህተቶችን የተመለከትንባቸው ነበሩ። አሁን እንግዲህ ኦልሬዲ ትላንትናው የፍጻሜ ጨዋታ አልቋል። ከዚህ በኋላ ሁለቱ ቡድኖች ከ4 ሳምንታት በኋላ ኤታሃድ ላይ ይገናኛሉ እና ይህ ሽንፈት ከ4 ሳምንት በኋላ ኤታሃድ ላይ በሚደረገው ጨዋታ ላይ ተጽዕኖ ይፈጥራሉ ወይ የሚል ጥያቄ ነው ሊነሳ የሚችለው። እና እንደውም ምንድነው የሚባለው በመካከሉ በጣም ብዙ ጨዋታዎች ስለሚደረጉ አሁን ላይ ቸኩሎ አስቴቶችን መስጠት ተገቢ ላይሆን ይችላል። ምክንያቱም አርሰናሎች በዛ ጨዋታ መካከል ብዙ መርሃ ግብሮችን ያከናውናሉ። አሁን እንግዲህ ትላንት አርሰናል ተሸንፏል። የ2 ሳምንት ረፍት አለው። 2 ሳምንት አይሞላም አክቹሊ እንደው በትክክል ቁጥር ካያችሁት ግን 12 ወይ 13 ቀን አለው ከዚህ በኋላ ከትላንትናው ሽንፈት በኋላ ማለት ነው። እና የረፍት ጊዜ ይኖራቸዋል። በእነዚህ የረፍት ጊዜዎች ውስጥ እንግዲህ የተጎዱት ተጫዋቾች ሊያገግሙ ይችላሉ። እነ ጁሪየን ቲምበር አይነት ተጫዋቾች ከጉዳታቸው አገግመው የሚመለሱበት እድል በጣም ሰፊ ይሆናል። እንግዲህ እነዚህ ተጫዋቾች ደግሞ ከጉዳት አገግመው መመለስ ለቀሪው የአርሰናል ሲዝን እጅግ በጣም የተሻለ እድልን የሚሰጠው ይሆናል። አሁን አርሰናል እንደተመለሰ ከብሬኩ እንደተመለሰ ወዲያው ወደ ሌሎች ጨዋታዎች ነው የሚያመራው እንጂ ወደ ፕሪሚየር ሊጉ ጨዋታ አያመራም። ልክ አሁን ኢንተርናሽናል ብሬክ ነው። ከዚህ በኋላ በ2 ሳምንታት የምንመለከተው ያንን ነው። ጥሩ ሰዓት ላይ ነው ኢንተርናሽናል ብሬክ የመጣላቸው። ምክንያቱም ያንን እረፍት ተጠቅመው ተጫዋቾችን በደንብ ሪከቨር አድርገው አገግመው በአካልም በስነ ልቦናም ረገድ በጣም ተዘጋጅተው ወደ ቀጣዩና ወደ መጨረሻው ስቴፕ እንዲጓዙ ያደርጋቸዋል። እንግዲህ አርሰናል ይህንን ተጠባቂ ጨዋታውን ካከናወነ ከ2 ሳምንታት በኋላ በፈረንጆቹ ኤፕሪል 4 ከሳውዛምፕተን ጋር ከሜዳ ውጪ በሴንት ሜሪ
ኤፍኤ ካፕ ሩብ ፍጻሜ ጨዋታውን ያከናውናል። ቅድም እንዳልኳችሁ አርሰናል ነው ይህንን ጨዋታ ያሸንፋል ተብሎ የሚጠበቀው። ምክንያቱም ሳውዛምፕተን የሻምፒዮንሺፕ ቡድን ነው። ሳውዛምፕተን ፕሪሚየር ሊግ ላይ የሚገኝ ቡድን አይደለም። ምንም እንኳን በቅርብ ዓመታት ፕሪሚየር ሊግ ላይ የተመለከትነውን ቡድን ቢሆን ከዚህ በተጨማሪ ደግሞ በሻምፒዮንሺፑ የደረጃ ሰንጠረዥ 6ኛ ደረጃ ላይ የተቀመጠ ቡድን ነው። ያው መጥፎ የሚባል ፐርፎርማንስ እያሳየ የሚገኝ ቡድን አይደለም። ግን አርሰናል አሸንፎ ወደ ግማሽ ፍጻሜው ያልፋል ተብሎ ይጠበቃል። ይህን ጨዋታ ካከናወነ ከ3 ጨዋታዎች በኋላ ደግሞ አርሰናል ከስፖርቲንግ ጋር ከሜዳ ውጪ ጨዋታውን ያከናውናል። ወደ ፖርቱጋል አቅንቶ የሚያደርገው ጨዋታ ነው በቻምፒዮንስ ሊግ። ይሄ ጨዋታ በተለይም ደግሞ መድፈኞቹ የቀድሞ ቡድኑን ዩኬሬስ የሚገጥምበት ወደ ቻምፒዮንስ ሊግ ግማሽ ፍጻሜ ለመድረስ አንድ እርምጃ ወደፊት የሚራመዱበት ጨዋታ ይሆናል ተብሎ ይጠበቃል። እንግዲህ ከዚህ ጨዋታ ከ3 ቀናት በኋላ ነው አርሰናሎች ከቦርንመዝ ጋር በፕሪሚየር ሊጉ የሚጫወቱት። በተለይ ይህ የቦርንመዙ ጨዋታ ኤምሬትስ ላይ የሚደረገው ጨዋታ በጣም በጉጉት የሚጠበቅ ጨዋታ ነው። ምክንያቱም ያንን ጨዋታ አሸነፉ ማለት ከማንቸስተር ሲቲ ጋር ያላቸውን የነጥብ ልዩነት አስጠብቀው ከዛ በኋላ ወደ ቀጣዩ ተጠባቂ ጨዋታቸው ወደ ማንቸስተር ሲቲው ጨዋታ እንዲያመሩ ያደርጋቸዋል ማለት ነው። እና እንዲህ አይነት ሁኔታዎችን ነው እንግዲህ አርሰናሎች የሚያደርጉት። ስለዚህ ከፕሪሚየር ሊጉ ጨዋታ በፊት ሌሎቹ ጨዋታዎችን ኤፍኤ ካፕ ላይ፣ ቻምፒየንስ ሊግ ላይ እነዚህን ትልልቅ ጨዋታዎችን እንዲያደርግ አርሰናል ይጠበቅበታል። ለእነዚህ ጨዋታዎች ምን አይነት የስነ ልቦና ተነሳሽነት አርሰናሎች ይኖራቸዋል የሚለውን ጉዳይ ነው መመልከት የሚያስፈልገው። ከዛ በኋላ ነው ቦርንመዝን ገጥሞ አርሰናል ከስፖርቲንግ ጋር ከተጫወተ በኋላ በመልሱ ጨዋታ ማለት ነው። ከዛ ከሜዳው ውጪ ማንቸስተር ሲቲን የሚገጥመው አርሰናል እና ከዚህ በኋላ የሚመጡት ጨዋታዎች በጠቅላላ ቀላል የሚባሉ አይነት አይሆኑም። ኤፍኤ ካፕ ላይም በሚያደርገውም ጨዋታ ቢሆን ቻምፒየንስ ሊግ ከስፖርቲንግ ጋር ኢቭን ስፖርቲንግን ራሱ አርሰናል ካለፈ ወይ ከባርሰሎና ወይ ከአትሌቲኮ ማድሪድ አንዳቸውን ነው የሚገጥመው ግማሽ ፍጻሜ ላይ። ስለዚህ ያም ቀላል የሚባል ጨዋታ አይሆንም። ከማንቸስተር ሲቲ ጋር ኤታሃድ ላይ ኤፕሪል 19 ወይም በፈረንጆቹ ሚያዝያ 19 የሞት ሽረት ትግል የሚደረግበት ጨዋታ ይከናወናል። በእርግጠኝነት አርሰናል በትላንትናው አይነት ፐርፎርማንስ እንደማይቀርብ ግልጽ ነው። ምክንያቱም የትላንትናው ጨዋታ አርቴታን ብዙ አስተምሮታል ማለት ይቻላል እና በኋላ እንግዲህ ከኒውካስል፣ ከፉልሃም፣ ከዌስትሃም፣ ከበርንሌይ እና ከክሪስታል ፓላስ ጋር ጨዋታዎቻቸውን ያከናውናሉ። ማንቸስተር ሲቲም የእረፍት ጊዜ የለውም። ልክ ከብሬኩ እንደተመለሰ ሊቨርፑልን ይገጥማል። በኋላ ላይ ግን ያው የቻምፒየንስ ሊግ ጨዋታ ስለሌለበት እረፍት አለው። በመሀል የቻምፒየንስ ሊግ ጨዋታ ስለሌለው ቢያንስ የ1 ሳምንት እረፍት አለው። ከዛ በኋላ ነው ወደ ፕሪሚየር ሊጉ ጨዋታ መጥተው ቼልሲን የሚገጥሙት ማለት ነው እና ስለዚህ አርሰናሎች ለቀጣዮቹ ጨዋታዎች በደንብ ራሳቸውን አዘጋጅተው በስነ ልቦና ረገድ ዝግጁ ሆኖ እንዲቀርቡ የሚጠበቅባቸው ሳምንታት ይኖራሉ። እንዲህ ባሉ ጨዋታዎች ላይ መሸነፍ ይኖራል፣ ዋንጫ ማጣት ይኖራል። ያው አርሰናሎች 6 ዓመት የጠበቁት ዋንጫ ስለሆነ ሽንፈቱ ልብ ሰባሪ ነው። ደጋፊውም ኤክስፔክት አድርጎ ነበር በብዙ ያ ነገር አለመሆኑ ሊያሳዝናቸው እንደሚችል ግልጽ ነው። ከዛ በኋላ ግን በምን አይነት መንገድ እንደገና አርሰናል አገግሞ ሊመለስ ይችላል የሚለው ነው ትልቁ ነጥብ የሚሆነው እና ከክለብ ውጭ ያሉ ሰዎች እንደዚህ አይነት ትችቶችን ሊያቀርቡ ይችላሉ። ያንን የአንድ ጨዋታ ፐርፎርማንስ ከተመለከቱ በኋላ አርሰናል ሁሉም ነገር አበቃለት ብለው ሊተቹ ይችላሉ። ያው መብታቸው ነው፣ እንደዚህ አይነት ትችት የሚጠበቅ ነገርም ነው። ነገር ግን በክለብ ውስጥ ያለው ዋነኛ ትኩረት የሽንፈቱን ሁኔታ መመርመር፣ መማርና ቁጭቱን ለቀጣይ ትልልቅ ጨዋታዎች እንደ ማገዶ መጠቀም ያስፈልጋል እና ቅድም እንዳልኩት ይህ ጨዋታ የአንድ መጥፎ ጨዋታ አጋጣሚ ብቻ ተደርጎ መወሰድ አለበት። አሳዛኝም ቢሆን ራሳቸውን በደንብ አሳርፈው ሽንፈቱን ከላያቸው ላይ አራግፈው ከዓለም አቀፍ ጨዋታዎች ረፍት ወይም ከኢንተርናሽናል ብሬክ መልስ ሲመለሱ ድሉን ለማምጣት ጉዟቸውን መቀጠል አለባቸው። በዚህ ውድድር ዘመን እንግዲህ ከእንዲህ አይነቱ ያልተጠበቁ ሽንፈቶች በኋላ አርሰናሎች በፍጥነት የማገገም ብቃት እንዳላቸው አሳይተዋል። ለምሳሌ አርሰናል በሊቨርፑል ከተሸነፈ በኋላ ገና በ3ኛው ወይ በ4ኛው ሳምንት ከዛ በኋላ ተከታታይ ጨዋታዎችን ሲያሸንፍ ነበረ። ኢቭን አሁን በማንቸስተር ዩናይትድ ከተሸነፈ በኋላ ለ11 ወይ ለ12 ጨዋታዎች ተከታታይ አርሰናል ሳይሸነፍ ነው የቀጠለው። በፊት አንዱ አርሰናል ላይ የሚነሳበት የነበረው ጥያቄ ዛሬ 8 ዓመት 10 ዓመት አርሰናል ልክ አንድ ጨዋታ ላይ ሲሸነፍ በቃ ከዛ በኋላ ሜንታሊቲው ይወርዳል፣ ስነ ልቦናቸው ይወርዳል፣ በአንድ ጊዜ ተከታታይ ጨዋታ ደግሞ መሸነፍ ይጀምራሉ። ያ ነበር የምንመለከተው። አሁን ግን አርሰናል አንድ ጨዋታ ሲሸነፍ
ተከታታይ ደግሞ 10-15 ጨዋታዎች ላይ ሳይሸነፍ መቀጠል ይችላል፣ ማሸነፍ ይችላል። ትናንትና የፔፕ ጓርዲዮላን የታክቲክ ልህቀት የተጫዋቾቹን ብቃት ያየንበት ነበር። ግን አርሰናሎች ደግሞ ያንን ማድረግ እንደገና እንደሚችሉ ከዚህ በፊት አሳይተዋል። አርቴታም ለዛ ነው ይህን ነገር አጽንኦት ሰጥቶ አስተያየት የሰጠበትና ይህ ጉዳይ በእኛ ላይ የተመሰረተ ነው፣ ያንን ጉልበት በትክክለኛው መንገድ እንጠቀመዋለን። አሁን በዚህ የሽንፈት ህመምና ቁጭት ውስጥ ማለፍ ይኖርብናል። ይህ የተለመደ የእግር ኳስ አካል ነውና ጥሩ ነገር በዚህ በቅርብ ጊዜያት ውስጥ ጥሩ የማሸነፍ ታሪክ አለን። ይህ ቡድን በእንዲህ አይነት ወቅት እንዴት ምላሽ እንደሚሰጥ አይተናል። አሁንም ይሄን እንደምናደርገው 100% እርግጠኛ ነኝ የሚል አስተያየቱን አርቴታ ሰጥቷልና እንግዲህ የትላንትናው ጨዋታ ላይ የአርሰናል መሸነፍ፣ የአርሰናል ዋንጫ ማጣት እንደ ትልቅ ተነሳሽነት በበጎ ጎኑ ሊጠቀሙበት እንደሚችል መናገር ይቻላል። ቅድም እንዳልኩት ያ አንዱ ጨዋታ ወይም ደግሞ የአንዱ ጨዋታ ውጤት አርሰናሎችን ዲፋይን የሚያደርግ ወይ ደግሞ የአርሰናሎችን አንድ ጨዋታ ተመልክተን በቃ ሲዝኑ እንዲህ ያለ ነው ብለን ዲፋይን የምናደርገው መሆን አይኖርበትም። ምክንያቱም አርሰናል አደሆል ሲዝን ከተመለከትነው ጥሩ ፐርፎርማንስ ያሳየበት ሲዝን ስለነበረ እና ለተጫዋቾቹ በቂ ረፍት እንዲያገኙ አድርገው ወደ ጨዋታ እንዲመለሱ ማድረግ በጣም የተሻለ ጉዳይ ይሆናል። ያው ብዙ ሌጀንዶች የተለያዩ ሀሳቦቻቸውን ሊሰጡ ይችላሉ። የተወሰኑት እንደውም ትላንትና በላይቭ ፕሮግራማችንም ላይ ስናነሳ እንደነበረው ኢያን ራይት ገና ጨዋታውም ሳይጀመር በፊት አንድ ሀሳብ ሲሰጥ ነበረ። አርሰናል ካሸነፈ ጥሩ፣ ከተሸነፈ ግን የአንድ ጨዋታ ውጤት የአርሰናልን ሲዝን መረበሽ የለበትም ወይ ደግሞ ሲዝኑን ማበላሸት የለበትም ብሏል። አሁንም አርሰናል የሶስትዮሽ ዋንጫን የማሳካት ትልቅ እድል አለው። የሶስትዮሽ ዋንጫን ማሳካት የሚችልበት ትልቅ አቅም አለው። ያን ነገር ለማድረግ ደግሞ በተጫዋቾቹ በኩል በአሰልጣኞቹ በኩል ለዝግጁነት የሚረዳ ያው ካራቦ ካፕ አርሰናል መጥፎ እርግማን አለበት። ካራቦ ካፕ ፍጻሜ ላይ ሲደርስ ጨዋታዎችን ይሸነፋል። እንደውም በቅርቡ እንደተመለከታችሁት 2018 ፍጻሜ ላይ ደርሶ በማንቸስተር ሲቲ 3-0 ተሸንፎ ዋንጫውን አጥቷል። 2011 ላይ እንዲሁ ዋንጫውን ያጣበትን ጊዜ ታስታውሳላችሁ። ፍጻሜ ላይ ካራቦ ካፕ ላይ ሲደርስ ጥሩ ውጤት የለውም። ያንን ግን ለቀጣዩ ዓመት ወይ ደግሞ ለቀጣዩ ጊዜ ማስተካከል የሚቻልባቸው ሁኔታዎች ደግሞ ይኖራሉ። ቀጣዩ ሲዝን ላይ ካራቦ ካፕ እንደገና ፍጻሜ ደርሶ ያን ነገር ማስተካከል እንደገና ወደ ውጤት ማምጣት የሚችሉባቸው ነገሮች አሉ። አሁን ግን ትልቁ ነገር መሆን ያለበት ደግሞ ወደ ሌሎቹ ውድድሮች ወደ ቻምፒዮንስ ሊግ አመቱን ሙሉ ወደ ለፉበት ፕሪሚየር ሊግ በተለይ ፕሪሚየር ሊግ እና ቻምፒዮንስ ሊግ በጣም ትልቅ ትኩረት ይፈልጋልና ያንን እንግዲህ የተመለከትንበት ነው ማለት ይቻላል። እና እናንተስ ምን ትላላችሁ? አርሰናል ከቀሩት 3 ዋንጫዎች ከፕሪሚየር ሊግ ከቻምፒዮንስ ሊግ እና ከኤፍኤ ካፕ ስንት ዋንጫ አሸንፎ ሲዝኑን ያጠናቀቃል? የትላንትናውን ጨዋታስ እንደ መነሳሻ ልክ እንደ ስቴፒንግ ቦርድ ሊጠቀሙበት ይችላሉ ወይ? ቅድም እንዳልኩት ማሸነፍ ብቻ ሳይሆን መሸነፍም ብዙ ያስተምራልና ከትላንቱ ጨዋታ ብዙ ነገሮችንስ አርሰናሎች ተምረው ወደ ድል ወደ ዋንጫ አሸናፊነት ይመጣሉ ወይ? ኮሜንት ላይ ሀሳቦቻችሁን ልታስቀምጡልን ትችላላችሁ። ለማንኛውም እንግዲህ አሁን የ2 ሳምንት ኢንተርናሽናል ብሬክ አለ። ከ2 ሳምንት በኋላ አርሰናሎች ከዚህ ሽንፈት በኋላ ከእንደገና ከሳውዛምፕተን ጋር ደግሞ በኤፍኤ ካፕ ጨዋታ የዋንጫ ጉዟቸውን አንድ ብለው ይጀምራሉ። አሁን ኳድራፕል የለም፣ ነገር ግን ደግሞ ለትሬብል ለሶስትዮሽ ዋንጫ አርሰናሎች መጫወታቸውን ከእንደገና ያስቀጥላሉ ተብሎ ይጠበቃል።